ይህ በምስሉ ላይ የተመለከታችሁት ያላችሁት ወንድማችን መሐመድ ሙሳ ይባላል። መሐመድ ሙሳ የሚኖረው ሐዋሳ ከተማ ውስጥ ሲሆን ከዚህ በፊት በሌላ ቪዲዮ እንዳስተዋወቅኳችሁ የኒካና የሰርግ ፕሮግራሙን እንዳያችሁ ተስፋ አደርጋለሁ። ይህ ወንድማችን ራሱን እያስተዳደረ የነበረው ሞባይል ጥገና በመጠገን ነበር እየተዳደረ የነበረው፣ ራሱንም ቤተሰቡንም እያስተዳደረ ነበረው። ለመንቀሳቀሻ ደግሞ አንድ አለል ሀይር ሞተር ሰጥቶት በዛች ሞተር እየተንቀሳቀሰ ነበር። የኤሌክትሪክ ሞተር ነው። በአጋጣሚ በአሁኑ ሰዓት ባትሪው አልቆበት ሞተሩ ቆሞ ነው የሚገኘው። ይህንን ወንድማችንን ብናበረታታው ባትሪ ገዝተን ባትሪውን ለመግዛት በአቅራቢያ ባሉ ከተማዎች ስናፈላልግ ስላላገኘን በሰው በአጋጣሚ ቢሾፍቱ ከተማ ላይ እንደሚገኝ ሰምተናል። ዋጋውም እስከ 30 ሺህ ብር ነው የተገመተው። ያንን 30 ሺህ ብር የተገመተውን ባትሪ ብንገዛለት ብናበረታታው ባይነኝ። ኢንሻአላህ ይሄንን ወንድማችንን እናበረታታው ላለው ደጋግ ኢትዮጵያኖች ይሄንን ወንድማችንን እንርዳው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።